በመጽሐፍ ቅዱስ ውስጥ ሩት የምትባል ሴት ታገኛለች። እስራኤላውያን መሳፍንት በነበራቸው ዘመን ይኖሩ የነበረ የአንድ ቤተሰብ ታሪክ ነው። ሩት ወጣትና ሞዓባዊት ሴት ናት። አምላክ ሕዝብ ከሆኑት ከእስራኤላውያን ወገን አልነበረችም። ይሁን እንጂ ሩት ስለ እውነተኛው አምላክ ስለ እግዚአብሔር ስትማር እግዚአብሔርን በጣም ወደደችው። ኑዓሚን ሩትን ስለ እግዚአብሔር እንድትማር የረዳቻት አረጋዊት ሴት ናት። ኑዓሚን እስራኤላዊት ሴት ናት። እሷና ባሏ እንዲሁም 2 ወንዶች ልጆቻቸው በእስራኤላዊት በረሃብ በነበረበት ዘመን ወደ ሞዓብ ምድር ሄዱ። ከዚያም ከዕለታት አንድ ቀን የኑዓሚን ባል ሞተ። በኋላም የኑዓሚን ልጆች ሩታና አርፋ የተባሉ 2 ሞዓባውያን ሴቶች አገቡ። ከ10 ዓመታት በኋላ ግን 2ቱ የኑዓሚን ልጆች ሞቱ። ኑዓሚንና 2 ሴቶች ምንኛ አዝነው ይሆን? ከዚህ በኋላ ኑዓሚን ምን ታደርግ ይሆን? ይህን ታሪክ አብረን እንመለከታለን። ሰላምና ውድ የኦርቶዶክስ ቲቪ ቤተሰቦች፣ እስከ ዛሬ አብረን ብዙ ተጉዘናል። ቻናላችንን ሰብስክራይብ በማድረግ አብሮነታችሁን አሳይታችሁናል። ቻናላችንን እስካሁን ሰብስክራይብ ያላደረጋችሁ ቤተሰቦች ቻናላችንን ሰብስክራይብ በማድረግ አገልግሎታችንን በጥራት ተደራሽነት እንድናስኬድ ለኛ ይረዳናል። ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ እንድታሳዩን በትህትና እንጠይቃለን። ከዕለታት አንድ ቀን ኑዓሚን ረጅሙን ጉዞ ተጉዛ ወገኖቿ ወዳሉበት ወደ ሀገሯ ለመመለስ ወሰነች። ሩታና አርፋ ከእሷ ጋር ለመኖር ፈለጉ። ስለዚህም አብሯት ሄዱ። በመንገድ ላይ ጥቂት ከተጓዙ በኋላ ግን ኑዓሚን ሴቶቹን ወደ እናቶቻችሁ ቤት ተመለሱ አለቻቸው። ኑዓሚን ሴቶቹን ለመሰናበስ አመቻቸው። በዚህ ጊዜ ኑዓሚን በጣም ይወዳት ስለነበር ማልቀስ ጀመሩ። አይሆንም፣ ከአንቺ ጋር ወደ ወገኖቻችን እንሄዳለን አሏት። ሆኖም ኑዓሚን ልጆቼ ሆይ ተመለሱ፣ እዚህ ብትሆኑ ይሻላቸዋል አለቻቸው። ስለዚህ አርፋ ወደ ቤቷ ተመለሰች። ሩት ግን አልተመለሰችም። ኑዓሚን ሩትን አርፋ ተመልሳለች፣ አንቺም ከእርሷ ጋር ወደ ቤት ተመለሺ አለቻት። ሩት ግን አንቺን ትቼ እንድመለስ ለማድረግ አትሞክሪ፣ ከአንቺ ጋር ልሂድ፣ ወደምትሄጂበት ሁሉ እሄዳለሁ፣ አንቺም በምትኖሪበት እኖራለሁ። ሕዝብሽ ሕዝቤ ነው፣ አምላክሽ አምላኬ ይሆናል። በምትሞችበት ስፍራ ሞታለሁ፣ በዚያም እቀበራለሁ ስትል መለሰችላት። ኑዓሚን ይህ ስትሰማ ሩት ወደ ቤቷ እንድትመለስ ለማግባባት የምትሞክረው ነገር ጥረት አቆመች። በመጨረሻም 2ቱ ሴቶች ወደ እስራኤል ምድር ደረሱ። በዚያ መኖር ጀመሩ። ወቅቱ ገብስ የሚሰበሰብበት ጊዜ ስለነበር ወዲያውኑ በእርሻ ቦታዎች መስራት ጀመሩ። ቦዔዝ የተባለ አንድ ሰው በእርሱ እርሻ ላይ ገብስ እንዲሰበስቡ ፈቀደላት። ቦዔዝ እናቱ ማን እንደሆነች ታውቃላችሁ? በኢያሪኮ ትኖር የነበረችው ረዓብ ናት። አንድ ቀን ቦዔዝ ሩትን እንዲህ አላት፣ ታሪክሽን በሙሉ ለኑዓሚን ያደረግሽላት መልካም ነገር ሰምቻለሁ። አባትሽንና እናትሽን አገርሽን ትተሽ ከዚህ በፊት ከማታውቂ ሕዝብ ጋር ለመኖር እንዴት እንደመጣሽ አውቄያለሁ። እግዚአብሔር ይባርክሽ። ሩታ ጌታ ሆይ መልካም አድርገህልኛልና በመልካም አነጋገርህ አጽናንተኸኛል ስትል መለሰችለት። ቦዔዝ ሩትን በጣም ወደዳት። ብዙም ሳይቆይ ተጋቡ። ኑዓሚን ምንኛ አስደስቷት ይሆን? ሆኖም ሩትና ቦዔዝ የመጀመሪያ ልጃቸውን ኢዮቤድን ሲወልዱ ኑዓሚን ይበልጥ ተደስታለች። በኋላም ኢዮቤድ የዳዊት አያት ሆነ። በሌላኛው በኩል አንድ እጅግ አስገራሚና አስደናቂ ታሪክ እንመልከት። ጌዲዮንና 300 ተዋጊዎቹ። ስዕሉ ላይ እንደምትመለከቱት እነዚህ ሰዎች በሙሉ የእስራኤል ወታደሮች ናቸው። ወደ ታች ያጎነበሱ ሰዎች ውሃ እየጠጡ ነው። አጠገባቸው የቆመው ጌዲዮን ነው። ሰዎቹ ውሃ እንዴት እየጠጡ እንዳሉ እየተመለከተ ነው። ሰዎቹ የሚጠጡበትን የተለያየ መንገድ ተመልከቱ። አንዳንዶቹ ውሃው ተደፍተው እየጠጡ ነው። አንዳንዶቹ ግን አካባቢው ምን እንደተፈጸመ እንዳለ ማየት እንዲችሉ ውሃው በእጃቸው ይዘው እየጠጡ ነው። ይህ በጣም አስፈላጊ ነው። ምክንያቱም እግዚአብሔር ጌዲዮንን አካባቢያቸው ያለው ሁኔታ እየተመለከቱ የሚጠጡ ሰዎች ብቻ እንዲመርጥ ነግሮት ነበር። አምላክ የተቀሩትን ሰዎች ወደ ቤታቸው ይመለሱ በማለት ተናግሮም ነበር።
ይህ የሆነበት ምክንያት እስቲ እንመልከት። እስራኤላውያን እንደገና ብዙ ችግር አጋጥሟቸው ነበር። ይህ የሆነው እግዚአብሔር ባለመታዘዛቸው ነበር። የሚዲያም ሰዎች ቁጥጥራቸው ስር አድርገው እያሰቃያቸው ነበር። ስለዚህ እስራኤላውያን እግዚአብሔር እንዲረዳቸው ወደ እርሱ ጮሁ። እግዚአብሔርም ልመናቸውም ሰማ። እግዚአብሔር ጌዲዮንን የጦር ሰራዊት እንዲሰበስብ አዘዘው። ጌዲዮንም 32,000 ተዋጊዎች አንድ ላይ ሰበሰበ። እስራኤልን የሚገጥመው ሰራዊት ግን 135,000 ሰዎች ያቀፈ ነበር። ያም ሆኖ ግን እግዚአብሔር ጌዲዮን የሰበሰብካቸው ሰዎች ብዙ ናቸው አለው። እግዚአብሔር እንዲህ ያለው ለምን ነበር? እስራኤላውያን ጦርነቱ ካሸነፉ በራሳቸው ችሎታ ያሸነፉ መስሎ ሊታያቸው ስለሚችል ነው። ድል ለማድረግ ግን የእግዚአብሔር እርዳታ አያስፈልገንም ብለው ሊያስቡ ይችላሉ። ስለዚህ እግዚአብሔር ጌዲዮንን የፈሩ ሰዎች በሙሉ ወደ ቤታቸው እንዲመለሱ ንገራቸው አለ። ጌዲዮን ግን ይህን ሲናገር 22,000 ተዋጊዎች ወደ ቤታቸው ተመለሱ። እነዚህ ሲመለሱ እነዚያ 135,000 ወታደሮች ግን ለመዋጋት ከእርሱ ጋር የቀሩ ሰዎች 10,000 ብቻ ሆኑ። ሆኖም እግዚአብሔር አሁን ከአንተ ጋር ያሉት ሰዎች በጣም ብዙ ናቸው አለው። ስለዚህ ጌዲዮን ሰዎቹን ከዚህ ወንዝ እንዲጠጡ ካደረገ በኋላ ተደፍተው የሚጠጡትን ሰዎች ሁሉ ወደ ቤታቸው እንዲመልሳቸው እግዚአብሔር አዘዘ። ቀና ብለው እየተመለከቱ ይጠጡ የነበሩ 300 ሰዎች አማካኝነት እንድታሸንፍ ረዳሃለሁ በማለት እግዚአብሔር ቃል ገባለት። ውጊያው የሚካሄድበት ቀን ደረሰ። ጊዜው ከእርሱ ጋር የነበሩ 300 ሰዎች በ3 ቡድን ከፈሏቸው። ለሁሉም ቀንድ መለከትና በውስጡ ችቦ የያዘ ማሰሮ ሰጣቸው። እኩለ ሌሊት ሊሆን ሲል ሁሉም በጠላት ወታደሮች ሰፈር ዙሪያ ተሰበሰቡ። ከዚያም ሁሉም ቀንድ መለከታቸውን ነፉ፣ ማሰሮዎቻቸውንም ሰባበሩ። እንዲሁም የእግዚአብሔር ጌዲዮን ሰይፍ ብሎ ጮሁ። የጠላት ወታደሮች ከእንቅልፋቸው ሲነቁ ግራ ተጋቡና ደነገጡ። ሁሉም መሸሽ ጀመሩ። እስራኤላውያን በውጊያው አሸነፉ። የእግዚአብሔር እርዳታ ከኛ ጋር ከሆነ የማናሸንፈው ውጊያው፣ የማንወጣው ዳገት፣ የማንወጣው ችግር የለምና እግዚአብሔር ሁሌም ከኛ ጋር ነው። ለዘላለሙ አሜን።